እኔ በህይወት የምጠላው በሰው ኮንቴንት ሰው ሲሰራ ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም በጣም የሚያስጠላኝ በራሱ ኮንቴንት ነው። ኮንቴንት የማይመጣ ሰው በጣም ነበር የሚያስጠላኝ። ግን ዛሬ እንዲህ መጥቻለሁ እና የምር የምንሰማው ነገር የምር እውነት ከሆነ በጣም ነው ህይወት ያስጠላል አይነት ነገር ነው የሚባለው ልበል እና ብስሚላ በዚህ ያክል መጨካከን፣ በዚህ ያክል አንዱን በአንዱ ላይ እጁ መሰንዘር። እኛ የወጣነው ለመለወጥ እንጂ እንደዚህ ሰው ለመግደል ለመገዳደል አይደለም። ሰው እንዴት የመጣበትን ያለፈበትን ይረሳል። የእውነት ከሆነ ማለት ነው። የእውነት ካልሆነ ግን ወንጀል ውስጥ ነው የሚያስገቡን ማለት እኮ ነው። እና እሱም እንግዲህ ምን ይባላል የምር ከሆነ ማለት ነገሩ እውነት እየመሰለን አይደለም። ለዛ ነው ማለት አሁን አንዱን ሰው የአንዱን ህይወት በማጥፋቱ ምንድን ነው የሚጠቀመው ነው የእኔ ጥያቄ። ጥቅሙ ምንድን ነው? የፈለገው አንድ ሰው ቢበድለው የፈለገው የሆነ ነገር ቢለው ቢያደርገው ብቻ ሳይሆን ቢለው ቢያደርገው ራሱ ማለት ነው። እንዴት በዚህን ያክል ጭካኔ ሳህ የሰው ልጅ መደባደብ አለ ምናምን ነገር እስከ ነፍስ ማጥፋት ድረስ እጃቸውስ እንዴት ነው እሺ የሚላቸው? ነፍስያቸውስ እንዴት ነው እሺ የምትላቸው? ሲጀመር አላህ የፈጠረውን ነፍስ እንዴት ነው በሰዎች ማለት እኛ የሰውን ነፍስ ያስቀባጥራል። የምሬ ነው ያስቀባጥራል ማለት ነገሩም እውነት እየመሰለ አይደለም። ለሌላ ወጣቶችን እያየናቸው እያለቁ ነው። ኧረ ወላሂ ጉድ ነው የሚያስብለው። የምር ከሆነ ስላችሁ ነገሩ እውነት እየመሰለ ስላልሆነ ነው። የሆነ ነገር ሳይዋጥላችሁ ይቀር የለ እውነት የማይመስላችሁ ነገር የለ። ለዛ ነው ማለቴ አሁንም እርግጠኛ አይደለሁም። ብቻ የሆነ ነገር የማታምኑት ነገር አለ አይደል? እና በጣም ያሳዝናል። በጣም ነው ቤተሰቦችን ማጽናናቱን ይስጣቸው። በጣም ከባድ ነው። ሰው አስታምማችሁት አንስታችሁት ብላችሁ ራሱ ሲሞት በጣም ነው የሚያሳምመው። እንኳን እንደዚህ ድንገት ስታጡት ይቅርና ማለት ነው። እና ከባድ ነው ወላሂ ከባድ ነው። እና ያው ዱንያ ናት፣ ሁላችንም ሀጅ ነን። ግን በዚህ ልክ ወለ ከባድ ነው። ብቻ የሚባለውን ነገር ነው የሚያስጠፋውና የምትሉት ነገር ነው የሚጠፋችሁ። የሆነ ነገር ፈጃ ሲመጣባችሁ ማለት ነውና መባረፍ ወሽጉል መባረፍ እንዴት አንዱን እንዴት ይሆንላቸው? እንዴት ነፍሲያቸው እሺ ትላቸዋለች ነው ጥያቄው። መደባደብ እኮ አለ፣ ሸይጣን አለ እኮ ይደባደባሉ። ግን ነፍስን የሰው ነፍስን እስከ ማውጣት ድረስ የእነሱ ነፍስ አርፋ ትተኛለች። አሁን ደህና እንቅልፍ አላቸው፣ እንቅልፍ ይተኛሉ። እንደዚህ አይነት የሚሰሩ ሰዎቹ ምግብ ሲበላላቸዋል፣ እንቅልፍ ሲመጣላቸዋል። ይሄ የኔ ጥያቄ ነው። የምር በጣም ነው የሚከብደው፣ በጣም ነው የሚያስጠላው። ባህርን አቋርጠው ሲመጡ ለስራ ብለው እንለወጣለን እንሰራለን ብለው ነው። ግን ሰው ባህሪውን አይተውም መሰለኝ። አይተው የፈለገው ችግር ቢያልፍበት ቢፈራረቅበት ምናምን ነገር አህያ አይደለ እንደ አህያ ይራገጣል። የሰው ልጅ ሲጠግብ ሲያገኝ ችግሩን ይረሳል። ወደኋላ ይተውና የመጣበትን አላማ ረስቶ አሁን ምንም ማለት የምር ከሆነ እውነት ከሆነ ነገሩ ለቤተሰቦቹ መጽናናቱን አላህ ይስጣቸው። አላህ ልባቸውን ያረጋጋላቸው። ከእንደዚህ ከድንገተኛ ነገር አላህ ሁላችንም ይሰውረን። በጣም ከባድ ነው፣ ይከብዳል ማለት ብቻ ላይ አይገልጸውም። ከባድ ነው። ለአላህ መጽናናት ማለት ሶሻል ሚዲያ ላይ በጣም ተቀባበሉት። ከባድ ነው። ብቻ መጽናናቱን እንመኛለን። ያው ሞቱን ባንቀበልም እውነት ባይመስለንም የምር አንዳንድ ነገሮች ሆነ ማትቀበሏቸው ነገር አለ አይደለም።
እኛ አሁን እንደዛ ነን። እኔ በበኩሌ እንደዛ ነው። የሆነ አንዳንዴ ለሰው መጥፎ የሚያስብ ሰው እኮ የሆነ ነገር አምጥቶ ትልበታል። ልክ እንደዛ አይነት ነገር ነው ውስጣችን ስሜቱ የሚሰማ ማለት ነው። እና ከባድ ነው። መጽናናት እንዲስጣቸው ለቤተሰቦቹ ከማለት ውጭ ምንም ማድረግ አንችልም። ሁላችንም ወደዛ ሀጅ ነን። ሁላችንም ወደዛ ተመላሾች ነን። የደረሰበት ነው የሚያውቀው። ላሐውለ ወላ ቁወተ ኢላ ቢላህ ለማቆም አስተግፊሩላህ ወአቱቡ ኢለይህ። በስ ሶሻል ሚዲያ ደግሞ ማሻላ ለዚህ ነገር ፈጣን ነው። ፈጥኖ ደራሽ ማለት የሆነ ነገር ሲመጣ መቀባበሉ ወደዚህ እሱ ጥሩ ነው እኮ ማለት እንደዚህ የተሸፈነ ነገር የሆነ ነገር ተደብቆ አይቀርም፣ ይወጣል። አንዳንድ ነገሮች እንዳይመጡም ያግታል። ባይዘው ወይ የሆነ ነገር እንደዚህ ምንድነው